ዛሬ በዚህ ቪዲዮ ዊዝ ሲንግል ፕሮምፕት ብቻ በመጻፍ ምንም አይነት ኮድ ሳይጠበቅባችሁ በጥቂት ደቂቃዎች ውስጥ ፕሮፌሽናል ድህረ ገጽ እንዴት መፍጠር እንደሚቻል አሳያችኋለሁ። በዚህ ቪዲዮ ውስጥ ምን አይነት ኤአይ መሳሪያን እንደምንጠቀም፣ ትክክለኛ ፕሮምፕት እንዴት እንደምንጽፍ ያያችኋለሁ። ስለዚህ ቪዲዮን እስከ መጨረሻው ይመልከቱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። እሺ፣ በመጀመሪያ ይህንን ኤአይ ለማግኘት ወደ ክሮም ትገባላችሁ። ወደ ክሮም ከገባችሁ በኋላ ሰርች ማድረጊያው ላይ ሄርኩለስ ብላችሁ ትጽፋላችሁ። ሄርኩለስ ኤአይ ብላችሁ ከጻፋችሁ በኋላ ክሊክ ታደርጉታላችሁ። ወደ ውስጥ ይዟችሁ ይገባል ማለት ነው። ከዛም እንደምታዩት ይህንን ፔጅ ያመጣላችኋል። ይህንን ፔጅ ያመጣላችሁ እንዳትሳሳቱ በጎግል ነው ሳይኒን ማድረግ ያለባችሁ። ከዚያም ወደ ጎግል ስገቡ ጂሜላችሁን ያስመርጣችኋል። ጂሜላችሁን ትመርጣላችሁ። ጂሜላችሁን ከመረጣችሁ በኋላም ወደ ውስጥ ሎጊን ያደርግላችኋል። ከዛም በኋላ በመቀጠል ወደ ዳሽቦርዱ ሄዳችሁ ማለት ነው። እንደምታዩት እኔ እዚህ ጋር 15 ክሬዲት ብቻ ነው የሰጠኝ። ለእናንተ ለማሳየት በሚል ነው በዚህ የገባሁትኝ። ግን ጋውት ላድርግና መልሼ ልግባ። እሺ፣ ይኸው በጉግል ከዛ አዲሱ ጂሜል እንጠቀማለሁኝ። ከዛ በኋላ እንደምታዩት ይኸው ሎጊን አድርጓል። እንዲህ ካደረገላችሁ በኋላ እንደምታዩት 50 ክሬዲት ነው የሰጠኝ። 50 ክሬዲቴን ተጠቅሜ እንዴት ፕሮፌሽናል የሆነ ዌብሳይት ዊዝ ሲንግል ፕሮምፕት መስራት እንደምችል ነው ማሳያችሁ። በደንብ ተከታተሉኝ። በመጀመሪያ ምንድነው ማድረግ የሚጠበቅብን? እዚህ ጋር እንደምታዩት እዚህ ጋር ፊት ለፊት ይህ ኤአዩ ነው። እዚህ ጋር ሲንግል ፕሮምፕት አምጥተን ነው ፔስት የምናደርግለት። በደንብ አይደንቲፋይ አድርገን ነው ፕሮምፕቱ መጻፍ ያለብን። ለዚህም ቅድም እንደነገርኳችሁ እንዴት ፕሮምፕት እንድንጻፍ የሚለውን ላሳያችሁ። በመጀመሪያ ባክ ትሉና ወደ አንድ ኤአይ ትሄዳላችሁ። ወደ አንድ ኤአይ ከሄዳችሁ በኋላ ጀመናይ ሊሆን ይችላል፣ ክላውድ ሊሆን ይችላል፣ ቻትጂፒቲ ሊሆን ይችላል። ወደ አንዱ ኤአይ ትገባላችሁ። ከዛም ወደ አንዱ ኤአይ ከገባችሁ በኋላ ኒው ቻት ብላችሁ ትገባላችሁ። ከዛም እዚህ ጋር ጽሁፍ ትጽፉለታላችሁ። ማለትም ምን መስራት እንደምፈልጉ ወይም ምን አይነት ዌብሳይት እንደሆነ እናንተ መስራት የምፈልጉ ዲስክራይብ ታደርጉለታላችሁ። እሱ ከዛ በኋላ ይጽፍላችኋል ማለት ነው። ስለዚህ እዚህ ጋር አሁን ከትንሽ ደቂቃዎች በኋላ ፕሮምፕቱን ከጻፍኩኝ በኋላ ተመልሻለሁኝ። እዚህ ጋር ምን ብዬ ነው የጻፍኩትኝ? I wanted to make a new website in Hercules, so can you help me with writing the professional prompt? The website is about coffee cafe, so it must have a system which help to add an order ብዬ ነው የጻፍኩለት። አሁን ይሄንን ሴንድ ትሉታላችሁ። ከዛ ሴንድ ካላችሁት በኋላ ትንሽ ከቆያችሁ በኋላ ጀመናይ ራሱን ያማከለ ኮፒ ሊደረግ የሚችል የዌብሳይት ፕሮምፕት ይሰጣችኋል። ይህ ዌብሳይት እንደምታዩት እዚህ ጋር አክታስ አን ኤክስፐርት ዌብ ዲዛይነር ኤንድ ዲቨሎፐር ብሎት ነው የጀመረው። እንደምታዩት እዚህ ጋር ሾርት እና አክቹዋል ነው እና ይህንን መተን ኮፒ እናደርጋለን። ኮፒ ካደረግን በኋላ ተመልሰን ባክ እንልና ወዲህ ነው የምንሄደው ወደ ሄርክለስ ኤአይ ወደ ከፈትነው ፕሮጀክት እንሄድና እዚህ ጋር ፈርስት ዳሽቦርዱ ላይ ፔስት እናደርግለታለን። ከዛም ፔስት ካደረግን በኋላ ምንድነው የምናደርገው? እዚህ ጋር ከስር አሮ በተኗን ክሊክ እናደርጋለን። ከዛ በኋላ ይሄዳል ማለት ነው። አሁን እዚህ ጋር እንደምታዩት ኒው ማይልስቶን ጀምሯል። አዲስ ማይልስቶን ስለጀመረ እንደምታዩት ቲንኪንግ ይላል። እዚህ ጋር ትንሽ ይቆያል። ከቆየ በኋላ እንመለሳለን። ዌልካም ቱ ዩር ብላንክ አፕ ብሎኛል። እዚህ ጋር በስተግራ በኩል እንደምታዩት ማይልስቶን እየጨመረላችሁ ነው። ሆም ፔጅ፣ ቲምስ፣ ከለሩ እንደምታውቁት ዌብሳይት ቱ ፓርቶች አሉት። ፍሮንት እና ባክ ነው እና እነዚህም ላይ ፍሮንቱ ላይ እያስገባ የፍሮንቱን ራሱ ይሰራል፣ የባኩንም ራሱ ባክኢንዱንም ፍሮንቲንዱንም ራሱ ነው የሚሰራው። ስለዚህ እዚህ ጋር እንደምታዩት ክሬዲት ይቀንሳል መስራት ሲጀምር። እንደምታዩት ቲሙን የዌብሳይቱን ተጠቅሞ የተለያየ C++ን በመጠቀም እና ጃቫስክሪፕትን በመጠቀም ፍሮንት ኢንዱን ይሰራል። ከዛ ባክኢንዱንም ይሰራልናል። ከትንሽ ቆይታ በኋላ እንመለሳለን። እሺ፣ ከዛ እዚህ ጋር ይሄ እስኪሰራ ድረስ ከዛ በፊት የሆነ ነገር ስለዚህ ዌብሳይት የሆነ ነገር ልበላችሁ። እዚህ ጋር እንደምታዩት ኮሜሪያንስ እና ኦዲትስ የሚል አለ። እዚህ ጋር ዶሜንስም አለ እና ደግሞ እዚህ ጋር እንደምታዩት ኮሜሪያንስ ላይ በምንገባበት ሰዓት ኮሜሪያንስ ላይ ከገባችሁ በኋላ እዚህ ጋር ፔመንት እና የተለያዩ ዌብሳይታችሁ ላይ ፔመንት እንዴት መቀበል እንደምትችሉ ወይም የፔመንት ሜተድ አድ ማድረግ ትችላላችሁ። ላይክ እንደ ጀሚናይ እንደ ቻትጂፒቲ ፕላስ አካውንት እንደዛ በመክፈት እንትን ማለት ትችላላችሁ ማለት ነው። እዚህ ጋር በምታደርጉበት ሰዓት እዚህ ጋር እንደምታዩት
ፕሮዳክት አለ፣ ከስተመር ፔመንት ፔአውት አለ። እዚህ ጋር እንደምታየው ፔመንቶች አሉ። ፔመንቶችን መቀበል የምችሉበት ወይ ይኖራል። እዚህ ጋር ዌብሳይታችሁን ከሰራችሁ በኋላ ፔአውቶችም ይኖራችኋል። እዛ ዌብሳይቱ ላይ ፔመንት ከስንትን ካላችሁ ወይም ፔመንት ሜተድ አድ ካደረጋችሁ ይህ ዌብሳይት ራሱ ተቀብሎ እንትን ይልላችኋል ማለት ለእናንተ ፔመንታችሁ እንድትወስዱ ያደርጋችኋል። እዚህ ጋር ደግሞ ሌላኛው ነገር እንደምታዩት ዝቅ ካደረጋችሁት በኋላ አናሊቲክስ አለ። አናሊቲክስን ክሊክ ከታደረጉታላችሁ። አናሊቲክስን ክሊክ በምታደርጉበት ሰዓት አሁን ገና ስላልተሰራ ነው የኔ ዌብሳይት። እስከዛ ድረስ ግን ይሰራል። እስከዛ ድረስ ወደዚሁ እንመለስና ኮሜዲየንስ ላይ እንደምታዩት ቤታው ላይ ፕሮዳክት የሚለው ላይ አለ፣ ፔአውት የሚል አለ፣ ከስተመርስ አለ፣ ፕሮዳክት ከዛ እዚህ ጋር ፊውቸሮች አሉት። የኔ ገና ክሬት ስላልተደረገ ነው። ክሬት ማድረግ ይችላለሁኝ ከፈለግኩኝ። በተጨማሪም ደግሞ እዚህ ጋር በስተግራ በኩል ቪዥዋል ኤዲተር አለ። ቪዥዋል ኤዲተር ነክታችሁ አሁን እንደምታዩት የኔ ክራፍትድ እየተደረገ ነው። እንደምታዩት ይኸውና ይህንን ይመስላል የዌብሳይቱ ዳሽቦርዱ። ይኸው እንደምታዩት በስተቀኝ በኩል ቆይ ያሳያችኋለሁ በሰፋ አድርጌ። የኤአይ ኤዲተር አለው። በኤአይ ኤዲት ማድረግ ትችላላችሁ። እንደምታዩት ይኸው እዚህ ጋር ዌብሳይቴን ኦልሞስት ከሀፍ በላይ ሰርቶታል። እንደምታዩት ዘ ዴይሊ ግራይንድ ይላል። ኮፊ ሎጎ አለው። ክራፍትድ ኮፊ ይላል። እንደምታዩት ወደ ስር ኦርደር ኦንላይን እና ቪው ሜኒው አለ። ይህንን የመሰለ ዌብሳይት ዊዝ ሲንግል ፕሮምፕት መስራት ማለት እንደምታውቁት በጣም ከባድ ነው ዌብሳይት ለመስራት። ምክንያቱም ብዙ ፍሮንቲንድ ባክኢንዱን ዳታ ቤዙን እስክታስተካክሉ ፎርም ስፕሪ ምናምን ብዙ ነገር ጣጣ አለው። ለዛ ዊዝ ሲንግል ፕሮምፕት ግን እዚህ ጋር የምታዩትን ዌብሳይት መስራት ትችላላችሁ ማለት ነው። ለዚህም የዚህን ዌብሳይት ማስተር ፕሮምፕት ማግኘት ከፈለጋችሁ ዲስክሪፕሽን ላይ በማስቀምጥላችሁ ወይም ደግሞ ኮመንት ላይ በማስቀምጥላችሁ የቴሌግራም ቻናል እየገባችሁ መቀላቀል ትችላላችሁ። እንደምታዩት እዚህ ጋር ማይልስቶኑን ጨርሷል። እንደምታዩት እዚህ ጋር ኮንታክት አባውት ኦርደሪንግ አለ። ይኸው እንደምታዩት ጽድት ያለ ወደዚህ አስጠግቼ ላሳያችሁ። ጽድት ያለ የሚገርም የሆነ ዌብሳይት ሰርቶልናል ማለት። እዚህ ጋር እንደምታዩት ዲስክሪፕሽን አለው። ዊ ትራቭል ደ ሶርስ ይላል። እዚህ ጋር እንደምታዩት የኮፊ የቡና ሮስትድ ኮፊ አለው። 12 ፕላስ ሲንግል ኦሪጂንስ አሉት። በጣም ጽድት ያለ ዌብሳይት ነው ይሄ። ይህንን የመሰለ ዌብሳይት እንደምታዩት ወደ በኤአይ ተሰርቷል። እንደዚህ እንደምታዩት አድ ኦርደር ማድረግ ትችላላችሁ። የኮፊ ኦትስ ሚልክ ላቴ ያላቸው ምናምን እንዲህ አድርጋችሁ መስራት ትችላላችሁ። እንደምታዩት በጣም የሚገርም በኤአይ ዘመን ታይቶ ማይታወቅ ነገር ነው ይሄ። እንደምታዩት ዌብሳይት በኤአይ ዌብሳይት ማን ያውቃል። እዚህ ጋር እንደምታዩት ሃወርስ አለው፣ ሚኒዮስ አለው። ኦርደር ማድረግ ትችላላችሁ። ኦርደር ስትሉት እንደምታዩት መንዴይ ቱ ፍራይዴይ በዚህ ሰዓት ነው የምንገኘው ይላችኋል። ከእንደገና ደግሞ አሁን እዚህ ጋር እንደምታዩት ማይልስቶኑን ስለጨረሰ ነው። ማይልስቶን ራሳችን አድ ማድረግ እንችላለን። ግን እዚህ ጋር እንደምታዩት ኦርደር ማድረግ ከፈለኩ እንደምታዩት እዚህ ጋር ፍላት ዋይት የሚል አለ። እዚህ ጋር እንደምታዩት $5.75 ነው። በስተግራ በኩልም አለ ላቴ $5.5 ነው። እንደምታዩት ላቴ አለ፣ ኢፕሬሶ አለ፣ አሜሪሺያኖ አለ። እንደምታዩት ብዙ አይነት ኮፊዎች አሉ። እዚህ ጋር እንደምታዩት ኦርደር ማድረግ ትችላላችሁ። እነዚህን ሁላ ኮፊዎች እንደዛ ብሎ ነው የሚያስቀምጥላችሁ። የሚገርም ዌብሳይት ነው። እዚህ ጋር ብሪውስ የሚል አለ። ብሪውስ ላይ ስትመጡ እንደምታዩት እዚህ ጋር $5 ኦርደር ጀምሮ አድ ማድረግ ትችላላችሁ። ይቅርታ እዚህ ጋር ኔትወርክ ትንሽ ስታክ እያደረገብኝ ስለነበረ ነው። እዚህ ጋር ቲ የሚል አለ። እዚህ ጋር ሻይ ማግኘት ትችላላችሁ። እዚህ ጋር እንደምታዩት ግሪን ቲ አለ። ብዙ ቲዎች አሉ እዚህ ጋር እንደምታዩት። ከዛ ደግሞ ፓረስትራይስ አለ። ፓረስትራይስ ካያችሁ በኋላ ሞርኒንግ በን አለ። እዚህ ጋር እንደምታዩት ሞርኒንግ በኖችም ይሸጣሉ በዛው አብረዋቸው። ይህንን የመሰለ ዌብሳይት ማለት ነው። ይህንን የመሰለ ዌብሳይት ዊዝ ሲንግል ፕሮምፕት ስትሰሩ አስቡት። አሁን እኔ ራሱ እዚህ ጋር አድ ፔመንት ሜተድ አድርጌ ፔመንት ሜተድ እንዲከፍሉ ከዛ ያህን ፔመንት ሜተድ ወደ ዳታቤዝ ኮኔክት አድርጌ ራሴ ወደ ራሴ ፔመንት መቀበል እችላለሁኝ። ግን እኔ አሁን ኮፊ ሬስቶራንት ስለሌለኝ ነው፣ እንዳትደናገጡ። እዚህ ጋር እንደምታዩት ብሬክፋስቶችም አሉ፣ ብዙ ነገር አለው። ይህ ይመስላል ዌብሳይቱ። እዚህ ጋር ከፈለጋችሁ አድ ማይልስቶን በማለት አሁን እኔ በዊዝ ሲንግል ጀስት ክሬዲቴን ራሱ ካያችሁ 9 ክሬዲት አካባቢ ነው የወሰደው። እዚህ ጋር ከፈለጋችሁ አድ ማይልስቶን ማድረግ ትችላላችሁ። አድ ማይልስቶን ካላችሁት በኋላ ዩዘር አካውንት ኤንድ ኦርደር ሂስትሪ ይላል። ሰርቺንግ ኤንድ ፍሌሪቲንግ ሎጊን ማድረግ እንዲችሉ አድርጋችሁ መስራት ትችላላችሁ። ዌብሳይቱን ሎጊን አድርገው ወይም ሳይን አፕ አድርገው ዳታ የራሱ የሄርኩለስ ዳታ ቢዙ በጣም ሴኪዩር የሆነ ዳታ ቤዝ ነው። መጨናነቅ የለባችሁም። እዚህ ጋር እንደምታዩት ዳታ ቤዙ አለ። በጣም ቀላል የሆነ ዌብሳይት ነው እንደምታዩት። ይሄ እዚህ ጋር እንደምታዩት
ማይልስቶን አድ እያደረገ ነው። ዩዘር አካውንት ኤንድ ኦርደር ሂስትሪ የሚያሳይ ሜኑ ሰርችንግ፣ ፊልተሪንግ፣ ከስተመር ሪቪውስ መጨመር ትችላላችሁ። ሎያሊቲ ሪዋርድ ፕሮግራም፣ ኤስኢኦ ወይም ሰርች ኢንጂን ኦፕቲማይዜሽን ኤንድ ፒደብሊውኤ አለ። ብዙ ፓወርፖይንት አድቫንቴጆች አሉት። ብዙ ነገሮች አሉት። ሜኑ እንደምታዩት ቢውልድ ማድረግ አለ። ዩዘር አካውንት ኤንድ ኦርደር ሂስትሪ የሚላለ ቢውልድ ብለው አሁን እዚህ ጋር ያሳያቸዋል። ለዛሬ ይህንን ነበር ይዤላቸው የመጣሁት ቪዲዮ። ሰብስክራይብ ማድረግ እንዳይረሳ። በተረፈ ደግሞ የቴሌግራም ቻናላችንን መቀላቀል እንዳይረሱ። እንደዚህ አይነት የመሳሰሉ ጸድ የዌብሳይት ወይም ደግሞ የኤአይ ቲፖችን እንለቃለን።